የደማችሁ አይነት ኦ የሆናችሁ የማሽን ቡና እንዳትጠጡ፣ ወፍራም ቡና እንዳትጠጡ፣ ከ6 ሰዓት በኋላ ቡና እንዳትጠጡ። ከጠጣችሁ ጠዋት አካባቢ ጠጡ። በጣም ወፍራም ከሆነ ባትጠጡ ይመረጣል። እና ደግሞ ከ2 ሲኒ ወይ ከ1 ሲኒ በላይ ባትጠጡ ይመረጣል። እኔ ከዚህ በፊት አንድም 2 ቪዲዮ ሰርቼ ነበር። በተለይ አንደኛው ቪዲዮ በደንብ ቫይራል ወጥቷል። ለብዙ ሰው መፍትሄ ሆኛለኝ። የወፍራም ቡና ስጠጡ ኦ የሆናችሁ አንድ ነገር የሚሰማችሁ ስሜቶች ንገራችሁ። ፍርሃት ይሰማችኋል። ከቤተሰቦቻችሁ መካከል ደግሞ የሆነ ሰው የሆነ ነገር ይሰማችኋል። በቃ የሆነ የሞት ሞርዶ የሚሰሙት ነገር አይነት ስሜት ነው የሚሰማችሁ። እጃችሁ ይንቀጠቀጣል። አንድ ነገር በቃ የመረበሽ ስሜት ነው የሚሰማችሁ። በቃ አገሪቷ ላይ ሰላም እንደሌለ ነገር ስሜት ይሰማችኋል። እና ደግሞ ከ6 ሰዓት በኋላ ወፍራም ቡና ከጠጣችሁ ሌሊት ሙሉ ቀን የሰራችሁት እንዳለ እንደ ቅዠት ነገር እያያችሁ ታድራላችሁ። ጤነኛ እንቅልፍ አትተኙም። በቃ የሆነ ሰዓት ላይ በጣም ድክም ብላችሁ ተኛላችሁ። ተኝታችሁ ግን እርፍ ያለ እንቅልፍ አለ የምትተኙት። ቀን የሰራችሁትን ሁሉ ማታ እየተገበራችሁ ታድራላችሁ ማለት ነው። ይሄ ይሰማችኋል። እና ደግሞ ይሄ ልባችሁ መምታት፣ ምግብ ከነጭራችሁ በጣም ነው የሚዘጋችሁ። በጣም ሃይፐር ትሆናላችሁ። ግን ሃይፐር ሆናችሁ ቁም ነገር ያለው ስራ አትሰሩ። ኢቭን ራሱ የምታወሩት ወሬ አስተውላችሁ ከሆነ ማለት ነው የምታወሩት ወሬ ኦልሬዲ አሁን ማወራው ወሬ ቀድሜ በጣም ስለማስበው በቃ መኮላተፍ ነገር ቀድማችሁ ከማሰባችሁ የተነሳ ፈጥናችሁ ለማውራት ከማሰባችሁ የተነሳ መኮላተፍ ነገር፣ ቁም ነገር ያለውን ነገር ወሬ አለማውራት። መስራት ትፈልጋላችሁ፣ ኢነርጂ አላችሁ፣ በጣም ሃይፐር ትሆናላችሁ። ግን ምንም ቁም ነገር ሳሰሩ ሙሉ ቀን ስትንቀሸቀሽ ትውላላችሁ። በቃ በተለይ የማሽን ቡና ከጠጣችሁ ማለት ነው። እና ኦ የደማችሁ አይነት የሆናችሁ በተፈጥሯችንም እኔ ኦ ነኝ። በነገራችን ላይ ንቁነን ማንቂያ ጨምረንበት በቃ ማበድ ነው የሚሆነው። እና ጥንቃቄ አድርጉ። አሁን ለምሳሌ አንዳንዶቻችሁ ዶክተር ነሽ ምናምን የምትሉኛላችሁ። እኔ እስቲ እዚህ ኮሜንት ላይ ጻፉት፣ እንደዚህ ኦ የሆናችሁ እንደዚህ የሚያደርጋችሁ ማለት ነው። አንዳንዶቻችሁ ኦም ሆናችሁ እኔ ኦ ነኝ ግን ምንም አያደርገኝ የምትሉ አላችሁ። ልትኖሩ ትችላላችሁ። ግን በአብዛኛው ግን ኦ የሆነ በተለይ ኦ ፕላስ የሆነ ይሄን የሚሰማኝ ስሜት ይሰማል በእርግጠኝነት ማለት ነው። እና ብዙዎቻችሁ እዛ ኮሜንት ላይ ጽፋችኋል። በቃ እኔ እንደዚህ አይነት ስሜት ይሰማኝ ነበር፣ ግን ከእንትን ጋር አገናኘው ነበረ። በቃ ራሴ እንዴ ምንድን ነው ማደርግ ያሉት ብዬ ከጤንነት ጋር አገናኘው ነበር። እና መፍትሄ ስለሆንሽ አመሰግናለሁ ያላችሁ በጣም ብዙ አላችሁ። እና ኦ የሆናችሁ ኦ ፕላስ በተለይ የሆናችሁ ቡና ስትጠጡ እንደዚህ አይነት ምልክቶች ካያችሁ ምንም ሆናችሁ አይደለም፣ ቡናው ወፍራም ስለሆነ ነው እንደዚህ ያደረጋችሁ። እና እኔ አሁን አትጠጪ ያላችሁ እጠጣለኝ። ጠዋት ነው የምጠጣው። ጠዋት ጠጣለሁ ንቅት ብዬ ስራዬ። ግን የማሽን ቡና አለ የምጠጣው፣ በጀበና የተፈላ መጠነኛ ቡና ነው የምጠጣው። እና ከ6 ሰዓት በኋላ ደግሞ እኔ ማንም ያቀኛል ቡና አልጠጣም። ምክንያቱም እንቅልፍ ስለሚነሳ ሌሊት ሙሉ ማለት ነው። ይሄላችሁ ነው የመጣሁት። አመሰግናለሁ። ባይ